የበሶ ከረር እንደምታዩት ይሄንን ይመስላል። በጣም ነው የሚሄው ፕሮሰሱ ሙሉ እንዴት እንዳዘጋጀሁት ነው። ይሄው ከዚህ ቀጥሎ ያለው ቪዲዮ ነው። ሰላም ሰላም፣ በሙላው ዓለም ላይ የምትኖሩ ለዚህ ዩቲዩብ ቻናል ቤተሰብ የሚሆናችሁ በያላችሁበት ሰላማችሁ ብዝት ይበልኝ። በመጀመሪያ ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ ያደረጋችሁ ቪዲዮ እንድትጀምሩት ስል በትህትና ጠይቃለሁ። ዛሬ ለኔ ተወዳጁ በሶዬን እንዴት እንደማዘጋጅ ላሳያችሁ። በጣም አሪፍና ተወዳጅ በሶዬን እኔ በጣም ነው የምወደው። እንዲሁም ደግሞ ዛሬ ያዘጋጀ ያለሁት አንድ ወንድሜ በሶዬን ከዚህ በፊት ቀምቶት ነበርና አሪፍ በሶ ነው ቤቴ በብዛት አዘጋጅልኝ ብሎ አዞኝ ነው እና ስፖርተኛ ነው። ለስፖርት እንዲጠቅመኝ ከስፖርት ከመስመጣና ወይ ሲሄድ የምጠጣው ነው ያለኝና እንዴት እንደማዘጋጅላችሁ ላሳያችሁ። ይሄው እንደምታዩት ለውዜን በመጀመሪያ እንደዚህ አዘጋጅቻለሁ። አምሼ እንደዚህ ቆርጬ ፈልፍዬ አዘጋጅቻለሁ። ይሄንን ይመስላል ለውዙ ማለት ነው። ያው ለስፖርተኛ ስለሆነ በዛ ማለት አለበት ብዬ ስላሰብኩ እንደዚህ አድርጌዋለሁ። ከዛ ሌሎችን ግብአቶች ደግሞ አብረን እናያለን። ከዛ እዚህ ጋር እንደምታዩት ኮረሪማ አለኝ። ይሄንን የመሰለ ኮረሪማ እንደዚህ አዘጋጅቻለሁ ማለት ነው። ይበቃዋል ብዬ ያሰብኩትን። ከዛ ተልባ አለኝ። ተልባ ይሄንን የሚያክል ተልባ አድርጌበታለሁ። ጨው አለ፣ አላበዛውኝም። ጨው እንደዚህ አድርጌያለሁ። ቀረፋ፣ ከዛ ጦስኝና ነጭ ቅመም እንደዚህ አድርጌበታለሁ። በሶ ገብስ ላሳያችሁ። በጣም አሪፍ በሶ ተመርጦ የተገዛ ገብስ ነው። እንደምታዩት ይሄንን ይመስላል ገብሱ። እዚህ ጋር የምታያቸው በሙሉ ቅመሞቹ የታመሱ ናቸው። በሶ በጥብጠን ወይም ጨብጠን ስለሆነ የምንበላው ግዴታ የበሰለ ነገር ነው መጠቀም ያለብንና ያደረኩት በሙሉ እንደዛው ነው ማለት ነው። ይሄንን ይመስላል የማዘጋጀው በሶ። ከዛ አንድ እህቴ ደግሞ ምናዛኛላችሁ መሰላችሁ ለፍትፍት የሚሆን ተልባና ሰሊጥ ፈጭተሽ አዘጋጅተሽ ላኪልኝ ብላኝ ነበርና እሱንም እዚህ ጋር እንደዚህ የለቀምኩትና እሱንም አዘጋጅቼ ስጨርስ በኋላ በሶ ወፍጮ ደርሰን ስንመለስ አብረን እናያለን ማለት ነው። ከዛ እዚህ ጋር ደግሞ ሰሊጥ አለ። ሰሊጤንም ላሳያችሁ። ይሄ ሰሊጥ የሚገርማችሁ ነገር ታጥቦ የደረቀ ሰሊጥ ነው። ይኸው አንዳንድ ትልልቅ የራሱ የሰሊጡ ገለባዎች አሉ፣ እነሱ መለቀም አለባቸው። ግን ታጥቦ ሲሰጣ ሰሊጥ ይሄንን ይመስላል። በጣም ነው የሚያምረው። በጣም ልዩነት አለው። ከገበያ ገዝታችሁ ስትመጡትና አጥባችሁ ስታሰጡት በጣም ልዩነት አለው። ቆይ ላሳያችሁ። እዚህ ጋር እንዳሉ ከኋላዬ ታጥቦ የተሰጡ ቅመሞች ናቸው ማለት ነው። ለዚህ ላሳያችሁ ቤተሰቦች። ይሄኛው አብሽ ነው፣ የአበሻ አብሽ ነው። ስገዛው ጭቃ ነበር፣ አፈር ነበር። እንደዚህ ታጥቦ ግን ሲደርቅ ይሄንን ይመስላል። ትልልቅ ድንጋይ እንደዚህ ምናምን ጠጠር ነው እንጂ ያለው በቃ አፈሩ ቆሻሻው የለም፣ ጠፍቷል ማለት ነው። ያያችሁት እንደዚህ ነው ቆሻሻ ነው ያለው። ግን እንዴት እንደሚያምር ያያችሁት። አብሹ ታጥቦ ሲጠራ ከዛ ሰሊጥም እንደዛ ማለት ነው። ይሄ ሰሊጥ ታጥቦ የተሰጣ ሰሊጥ ነው። አያችሁታ። ይሄ ሰሊጥ ጥቋቁራለሁ የራሱን ይሄ ጥቋቁሩ የራሱ ሰሊጥ ጥቋቁሩ ሰሊጥ ቀላቅሎበት መሰለኝ። ግን ይሄ ሰሊጥ አያችሁታ ታጥቦ እንደዚህ የደረቀ ነው። ሲደርቅ ግን ልክ እንደዛኛው ነው የሚሆነው። በጣም ነው የሚያምረው ማለት ነው። እና እንደዚህ ብትጠቀሙት ስል በትህትና እናገራለሁ። ግን ከዛ በፊት ቤተሰቦች ውጭ ከመሄዳችን በፊት እስቲ ሰብስክራይብ፣ ላይክ፣ ኮሜንት አስተያየታችሁን ቤት ይሄ ለስፖርተኛ ይሄን ብጨምሪበት ይሄንን ብታረግበት ብትሉኝ ደስ ይለኛል። ምክንያቱም ይሄ ለስፖርተኛ ያዘጋጀሁት በሶ ነው። ቀጣይም ሊኖረው ስለሚችል እናንተ ደግሞ አስተያየት ስጡኝ። እኔ ደግሞ የእናንተን አስተያየት ተቀብዬ ተግባር ላይ እንደማዋል ታውቃላችሁና ኮሜንታችሁን እጠብቃለሁ ማለት ነው። አሁን ቅመሞችን መቀላቀል እጀምራለሁ ማለት ነው። አንድ ላይ አደርጋቸዋለሁ። ይሄው ቅመሞችን እቀላቅላለሁኝ ማለት ነው። እንደዚህ አድርገን ወደ ወፍጮ ቤታችን ቤተሰብ በሷችን አስፈጭተን መተናል። ያው ነገር ይሄ አልቀየርኩም። ልብስ ነው ከውጭ ቤት ነው ጣም ከላይ ጃኬት ለብሼ ነበር። ጃኬቱ ብቻ ነው ያወለኩት። በሶ ይሄንን ይመስላል። ይሄንን ይመስላል። እስቲ በጥጠን ደግሞ ምን እንደሚመስል አብረን ነው። እዚህ ጋር ውሃ አዘጋጅቻለሁ። ስኳር የሚፈልገውን ያጨምራለሁ ለራሴ። ማር ማረግ ይቻላል።
እሺ ለማንኛውም እንደዚህ ላድርግላችሁ። በማርም መበጥበጥ ትችላላችሁ። እኔ ረስቼው ስኳር አደረኩበት። ይሄን እና ያለን በሷችን አብረን አላው መሰለኝ ባባለ ያው በሷችን ይሄንን ይመስላል። ከለሩ እንደምታዩት በጣም የሚያምረው በጣም አሪፍ ነው። የሆነች እኔ ቪዲዮውን ለመቅረጽ ብቻ ስለቸኮልኩ ብቻ ስለደከመኝ ለማረፍ ብቻ ስለቸኮልኩኝ ተለቤ ፍለት ያለውን ስኳር የተጠቀምኩት። ግን በእንደዚህ በንጹህ ማር እየበጠበጣችሁ መጠቀም ትችላላችሁ። እንደዚህ የሚያምር ማር ከፈለጋችሁ፣ ንጹህ ወለላ ቀይ ማር ከፈለጋችሁ ቤት ጋር ደውላችሁ ማግኘት ትችላላችሁ። በ3 ኪሎ እና በ2 ኪሎ አለኝ። እንግዲህ በሷም የምፈልጉ ካላችሁ ማለት ትችላላችሁ። በእንደዚህ አይነት መሰረት አዘጋጅላችኋለሁ ማለት ነው። የእውነት በጣም ነው ደስ የሚለው ቴስቱ። ለእኔ በጣም ወድጄዋለሁ።